በኢትዮጵያ ብር ያለምንም ተጨማሪ ክፍያ አፓርትመንት መግዛት ይፈልጋሉ? ብዙዎች ለኑሮ በሚመርጧቸው በከፍተኛ ፍጥነት እየለሙና እያደጉ በሚገኙ መሰረተ ልማቶችን በበቂ ሁኔታ በተሟላላቸው የከተማችን ምቹ የመኖሪያ መንደሮች እጅግ ተመጣጣኝ በሆነ ዋጋ በኢትዮጵያ ብር ተዋውለው በመግዛት የቤት ባለቤት ይሁኑ። ሰላም ክቡራትና ክቡራን የዚህ ቻናል ተከታታዮቻችን፣ እኔ ስሜ ብሩክ ይርጋ እባላለሁ። የሀያት ሪል ስቴት ከፍተኛ የሽያጭ ባለሙያ ነኝ። መረጃዎቹን አሁን ላይ በስፋት አቀርብላችኋለሁ። ይከታተሉኝ። እሺ ተመልካቾቻችን፣ ዛሬ አያት ሪል ስቴት ለኢትዮጵያውያን ልዩ የሆነ የቤት ባለቤት እድል ይዞላችሁ ቀርቧል። በፍጥነት እያደገ በሚገኘውና ምቹ በሆነው በአያት ዞን 3 ዘመናዊ አፓርታማዎችን በኢትዮጵያ ብር ብቻ ያለምንም ተጨማሪ ክፍያ ገዝተው የህልሞ ቤት እውን ማድረግ ይችላሉ። የአያት ሪል ስቴት የግንባታ ቦታዎች የተለያዩ የአዲስ አበባ ክፍለ ከተማዎች ሲሆኑ ዘመናዊ የመኖሪያ መንደሮችን እየገነባ ይገኛል። ከነዚህም መካከል በሲኤምሲ ሚካኤል፣ በመሪ የተባበሩት አደባባይ ማለት ነው፣ በአያት አደባባይ፣ ካሳንቼስ፣ ልደታ እንዲሁም አያት ዞን 3 እና ዞን 8 ይገኝበታል። ዛሬ በስፋት የምናወራው ስለ አያት ዞን 3 ይሆናል። በአያት ዞን 3 ላይ ይህ ዘመናዊ የመኖሪያ መንደር በ17,000 ካሬ ሜትር ስኩዌር ላይ ቦታ ያረፈ ሲሆን 4 ቤዝመንት አለው። በአካባቢው ሰፊ የሆነ አረንጓዴ ቦታ ወይም ግሪን ኤሪያ የምንለው ዘመናዊ ዲዛይን አፓርታማዎች እንዲሁም ለኑሮ ምቹ የሆኑ መሰረተ ልማቶች ያሉበት ቦታ ነው። እዚህ ኤሪያ ላይ ወይም እዚህ አካባቢ ላይ የአፓርታማ አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶች ሲገኙ፣ ቀጣዩም ከስር ደግሞ የንግድ ሱቆች ያሉበት ቦታ ነውና ቦታው ሰፋ ያለ የድሮ የሀያት ቪላ ቤቶች መኖሪያ አካባቢ ስለሆነ በጣም ምቹና አማራጭ ያለበት ኤሪያ ነው። እዛ አፓርታማ እዛ ኤሪያ ላይ ወይም እዛ አካባቢ ላይ ቤቶች የሚገነቡበት ከ60 ካሬ፣ 80 ካሬ፣ 72 ካሬ፣ 90 ካሬ፣ 105 ካሬ፣ 107፣ 115 እና 125 እንዲሁም 138 ካሬ ያሉ ሲሆኑ የክፍያ አማራጮቻቸው ደግሞ የተለያዩ ናቸው። የክፍያ አማራጮች ምን ይመስላል በሚለው ላይ አያት ሪል ስቴት የቤት ባለቤት ለሁሉም ኢትዮጵያውያን ተደራሽ ለማድረግ ልዩ የክፍያ አማራጮችን አቅርቧል። ይህም ከባለ 2 እስከ ባለ 3 መኝታ ቤቶች በ8% ቅድመ ክፍያ ብቻ በኢትዮጵያ ብር ያለምንም ተጨማሪ ክፍያ መግዛት ይችላሉ። ቀሪውን በ3 ዓመት ውስጥ ይከፍሉና ይጨርሳሉ። ይህ ልዩ እድል ለብዙዎች የቤት ባለቤት እውን ለማድረግ ትልቅ እድል ይሰጣል። አያት ዞን 3 ላይ የሚያሟሉት ወይም አቅርቦቶቹ ምንድናቸው ለሚሉት ለምሳሌ የሚነሱ ጥያቄዎች ይኖራሉ። እዛ አካባቢ ደህንነቱ የተጠበቀ እንዲኖር የሚያግዙ የተለያዩ አቅርቦቶችን አሟልቷል። በቦታው ላይ አረንጓዴ ቦታ ወይም ግሪን ኤሪያ የምንለው 24 ሰዓት በደህንነት ካሜራ የታገዘ ጥበቃ ያለበት ነው። የከርሰ ምድር ውሃ አለ። አውቶማቲክ ጄኔሬተር፣ ያው ሊፍት ላይ መብራት ጠፋ ቀረ የሚባል ነገር የለም። አውቶማቲክ የሆነ ጄኔሬተር አለ። እንዲሁም ደግሞ የቆሻሻ መጣያ ወይም ጋርቤጅ ሹተር፣ ሱፐርማርኬት፣ ጂም፣ የሴቶች፣ የወንዶች፣ የውበት ሳሎን፣ ባንኮች፣ የተለያዩ ለኑሮ
የሚያስፈልጉ በአካባቢው ላይ ይኖራሉ ማለት ነው። በተጨማሪም እዚህ አያት ዞን 3 በበቂ ሁኔታ መሰረተ ልማቶች የተሟሉላቸው ናቸው። ቦታው ምን ይመስላል ወይም አካባቢው ጋር ምንድነው ወይም አቅጣጫውስ የት አካባቢ ነው በሚለው ደግሞ ስንመጣ አያት ዞን 3 ከአያት አደባባይ ወደ ዙሪያሽ ሞል ወይም ወደ ለሚኩራ ክፍለ ከተማ በሚወስደው መንገድ ሲሆን ስፔሲፊክ ወይም ደግሞ ለይቶ ቦታውን ለመጠቆም ለሚኩራ ክፍለ ከተማ አጠገቡ ምንም ያን ያህል የሚርቅበት ቦታ የለም። አጠገቡ ነው። እዛ ጋ ነው። ከአስፋልቱ 50 ሜትር ገባ ብሎ ነው የሚገነባው። ያው በስዕሉ እንደምታዩት የግንባታ እቃዎች ቀርቦለታል። ቦታው የታጠረ ነው። አሁን በቅርቡ ቁፋሮችን ለመጀመር በሂደት ላይ ይገኛል ማለት ነው። ስለዚህ ቦታው ለመኖር አመቺ ወይም የመኖሪያ መንደር ተብሎ ምልክት የተደረገበት ወይም በአዲስ አበባ መስተዳድር the best area ከዚህ ቀደም በሰራሁት ቪዲዮ ላይ መሪ ሲኤምሲ አያት አደባባይ አካባቢ ለመኖሪያ ቆንጆ ናቸው ተብሎ ማርክ የተደረገባቸው ኤሪያዎች ናቸው። ስለዚህ እዚህ ቦታ ላይ የሚሰሩት ቤቶች ዘመናዊ የሆኑ ዲዛይን ያላቸው ቤቶች ናቸው። ወቅቱን የዋጀ ጊዜውን የዋጀ አይነት ጥሩ የሆነ በዚህ ላይ ይሄ ኮመን ኤሪያቸው አነስተኛ ነው። ልዩነት የሆነ እንደ ሌሎቹ ሰፋ ያለ ሳይሆን ኮመን ኤሪያው አነስተኛ ስለሆነ ቤቶቹ በስፋት የሚገኙበት ቆንጆ ኤሪያ ነው እዛ ጋር። ስለዚህ እዚህ አያት ዞን 3 ላይ ቤት በመግዛት ደንበኞቻችን ተጠቃሚ መሆን የሚችሉበት ሁኔታዎች ናቸው ያሉት። ለዚህም አያት ዞን 3 የቤቶቹ ሽያጭ የሚከናወኑት በኢትዮጵያ ብር ብቻ ነው። እንዲሁም ዋጋችንም ፊክስድ ነው። ይህም ማለት ምንም አይነት የውጭ ምንዛሪ ሳያስፈልግ እንዲሁም ደግሞ የዕቃ የአቅርቦት የግንባታ ሂደት ዋጋዎች ሲጨምሩ ጭማሪ አያስከትልም። ደንበኛው በዛሬው ቀን ከተዋዋለ በዛሬው ቀን ባለው እስከ መጨረሻው ድረስ ነው የሚከፍለው። ፊክስድ የሆነ ዋጋ ነው። የዋጋ ጭማሪ የለውም ማለት ነው። ከብዙ በጥቂቱ ይህን ይመስላል። ቦታው በጣም ኤሪያው በጣም በዙሪያው ቪላ ቤቶች፣ መሰረተ ልማቶች፣ የተለያዩ ነገሮች የተሟሉለት ስለሆነ ጥሩ ቦታ ነው ብዬ ነው ማስበው። ስለዚህም አያት ሪል ስቴት ለደንበኞቹ የተለያየ የፋይናንስ አማራጮችን አቅርቧል። ለእርስዎ በሚስማማው የክፍያ ዘዴ በመምረጥ ክፍያውን ማከናወን ይችላሉ። 100% ስትከፍሉ እስከ 15% የሚደርስ ቅናሾችን አያት ሪል ስቴት ያደርጋል። ስለዚህ አሁን ላይ በተመጣጣኝ ዋጋ ቤት ገዝተው የቤት ባለቤት የሚሆኑበትን አጋጣሚ እድል አለና ቤት በመግዛቱ ብዙ ጥቅሞችን ያገኛሉ። አንደኛው የገንዘብ ደህንነት ነው። የቤት ባለቤት ሲሆኑ ለወደፊቱ ገንዘብ ወይ ደህንነትን ሁኔታ ቦታው ላይ በመግዛቱ ደህንነቱ የተረጋገጠ ይሆናል። የኑሮ ምቾት የሚባል ነገር ደግሞ አለ። የራሱ ቤት ሲኖሮት ደግሞ የኑሮ ምቾትን ይጨምራል። የኢንቨስትመንት እድል አለው። የቤተሰብ ደስታን ይፈጥራል። ይህን የመሳሰሉት ነገር ስላለ አሁን ላይ ቤትን መግዛት ጥሩ አዋጪ የተሻለ ነገር ነውና እዚህ ዞን 3 አሁን 8 ህንፃ ነው እንደውም የሚሰራው። ስለዚህ እዚህ 8 ህንፃ በአጭር ጊዜ ውስጥ 2 ዓመት ተኩል ባልሞላ ውስጥ ነው ተገንብቶ ለደንበኞቹ ለባለቤቶቹ የሚያስተላልፈው። ይህን እድል በመጠቀም ቤት በመግዛት የቤት ባለቤት መሆን ይችላሉ። ለተጨማሪ
መረጃ ቢያስፈልጋችሁ እኔ የስራ ቦታዬ ለገሃር የሚገኘው ራስ ሆቴል ነው። ያው ሆቴሉም የሀያት ስለሆነ ነው፣ የሀያት ሪል ስቴት ነው። ያው አክሲዮን ስለሆነ 8 ካምፓኒዎች አሉት። ከ8ቱ አንዱ ሆቴሎች ናቸው። ራስ ሆቴል የሚባለው ቦታ ነው። ከብሔራዊ ቲያትር አጠገብ ነው። ለበለጠ መረጃ ብሩክ ይርጋ እባላለሁ። ያው መጀመሪያም ስሜን ገዝቼላችኋለሁ። ለስልክ ቁጥር 0911 36 11 44 በመደወል ማግኘት ይችላሉ። ሳይት ኦፊስ መምጣት ካስፈለጉ መደወል ይችላሉ። ጥያቄዎች ካሉት ማቅረብም ይችላሉ።